ይሄ ፕሮጀክት ብዙዎችን እያስደነቀ ያለ ፕሮጀክት ነው። በአንድ አመት ውስጥ ከኋላ የምታዩዋቸው በዚህ መልኩ ገንብቷል ማለት ነው። እንግዲህ እነዚህ ግንባታዎች በአንድ አመት ውስጥ እዚህ ደርሰዋል። ወደ 7 ብሎኮች ናቸው ግንባታ ላይ ያሉ። 7ቱም ብሎኮች በሚያስገርም ሁኔታ ሙሉ ለሙሉ ግንባታ ላይ የሚገኙ ብሎኮች ናቸው ማለት። ሰላም ጤና ይስጥልኝ የተወደዳችሁ እንደምን አላችሁ? ዛሬ የምገኘው ጊፍት ሪል ስቴት በለጋሃር በሚያስገነባው መንደር ነው። ይህ ፕሮጀክት በ730 የሚገነባ ፕሮጀክት ሲሆን በ3 አመት ውስጥ ሙሉ ለሙሉ መንደሩ ለነዋሪዎች የሚያስረክበው ፕሮጀክት ነው ማለት ነው። ይሄ ፕሮጀክት ብዙዎችን እያስደነቀ ያለ ፕሮጀክት ነው። ማስደነቁ ደግሞ ከምንድነው ብትሉ በአንድ አመት ውስጥ ከኋላ የምታዩዋቸው በዚህ መልኩ ገንብቷል ማለት ነው። እንግዲህ እነዚህ ግንባታዎች በአንድ አመት ውስጥ እዚህ ደርሰዋል። ወደ 7 ብሎኮች ናቸው ግንባታ ላይ ያሉ። 7ቱም ብሎኮች በሚያስገርም ሁኔታ ሙሉ ለሙሉ ግንባታ ላይ የሚገኙ ብሎኮች ናቸው ማለት ነው። ከዛ ውስጥ እንግዲህ በአንድ አመት ውስጥ የሚያስረክበው ብሎክ አለ፣ በ3 አመት ውስጥ ደግሞ የሚያስረክበው ብሎኮች አሉ ማለት ነው። በአጠቃላይ ይሄ መንደር 85000 ካሬ ላይ ያረፈ ሲሆን ከ85000 ካሬ ውስጥ ደግሞ 23000 ካሬ ግሪን ኤሪያ ወይም ደግሞ ፓርክ ነው ማለት ነው። ከዛ በተጨማሪ መንደሩ የልጆች መዋያዎችን፣ የልጆች መጫወቻዎችን፣ ትምህርት ቤቶችን፣ ክሊኒኮችን እንዲሁም ደግሞ ሰፊ የሆነ የመኪና ማቆሚያ የያዘ ነው። ከዛ ባሻገርም የስፖርት ማዘውተሪያዎችን ግራንድ ሞልን ጨምሮ እየተገነባ የሚገኝበት ፕሮጀክት ነው ማለት ነው። እዚህ ፕሮጀክት ላይ እንግዲህ ለየት የሚያደርገው ምንድነው? መሀል ከተማ መገኘት። ይሄ ፕሮጀክት ለገሃር መሀል ከተማ ላይ የሚገኝ ነው። እንደምታውቁት እንግዲህ ለገሃር የከተማችን እምብርት ላይ ነው። በአካባቢውም ደግሞ ብዙ የሚታወቁ ኤሪያዎችን ሴንተር ያደረገ ነው ማለት ነው። ለምሳሌ አሁን ካዛንቺስ፣ ፒያሳ፣ ቦሌ፣ ሜክሲኮ እነዚህ በቅርብ ርቀት የሚገኙ ቦታዎች ናቸው ማለት ነው። ከዛ ባሻገርም ብዙ የመንግስትና የግል ተቋማቶች ሄድ ኦፊሳቸውን ያደረጉበት አካባቢ ነው። ለምሳሌ አሁን ከባንክ ብንወስድ ንግድ ባንክ፣ ወጋገን ባንክ፣ አዋሽ ባንክ፣ ከዛ በተጨማሪም ደግሞ አቢሲኒያ፣ ህብረት ባንክ እነዚህ በሙሉ ሄድ ኦፊሳቸውን አካባቢ ያደረጉ ናቸው ማለት ነው። ከዛ ባሻገርም ትላልቅ ትምህርት ቤቶች ያሉበት ነው። ለምሳሌ እንደ ሊሴ ገብረ ማርያም፣ ጥቁር አንበሳ ትምህርት ቤት፣ ከዛ ባሻገርም ደግሞ ሴንት ጆሴፍ ትምህርት ቤት በቅርብ ርቀት የሚገኝ ነው ማለት ነው። ትላልቅ ሆስፒታሎች ያሉበት አካባቢ ነው፣ ጥቁር አንበሳን ጨምሮ ማለት ነው። እነዚህ በሙሉ ዎኪንግ ዲስታንስ ናቸው፣ በእግር ተጉዘን የምናገኛቸው ነው ማለት ነው። ፕሮጀክቱን ከዚህ አንግል ስናየው ለየት ያደርገዋል ማለት ነው። እንግዲህ ይሄ ፕሮጀክት በአንድ አመት ውስጥ የሚያስረክቡ ብሎኮች አሉ። በኋላ የምታዩት ብሎክ ለምሳሌ የፊኒሽንግ ስራ ተጀምሮለታል። ከአንድ አመት በኋላ ለነዋሪ ሙሉ ለሙሉ ያስረክባል ማለት ነው። እንግዲህ እዚህ ቤት ላይ ከባለ 1 ጀምሮ እስከ ባለ 3 መኝታ ቤቶች ድረስ ማግኘት ይቻላል። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ በተጨማሪ ባለ 3 መኝታ 163 ካሬ ማግኘት ይቻላል። ቅድመ ክፍያው ከ25% ጀምሮ ከፍሎ የግሉ ማድረግ ይችላል። ከአንድ አመት በኋላ ሙሉ ለሙሉ ወይ መኖር ወይ ማከራየት ወይ መሸጥ ይችላል ማለት ነው። ከዚህ ባሻገርም ደግሞ እነዚህን የምታዩዋቸውን በ3 አመት ውስጥ የምናስረክባቸው ብሎኮች አሉ። እነዚህ ብሎኮች እንግዲህ በተመሳሳይ ከአንድ አመት ከምናስረክበው ጋር ተመሳሳይ የሆነ የካሬ አማራጮች ናቸው ያላቸው። ባለ 1 መኝታ 65 ካሬ፣ ባለ 2 መኝታ 108 እና 141 ካሬ፣ ባለ 3 መኝታ ደግሞ 163 ካሬ ይዞ ቀርቧል ማለት ነው። እነዚህ በ3 አመት ውስጥ የምናስረክባቸው ላይ ከ10% ቅድመ ክፍያ ጀምሮ ቤቶችን የግሉ ማድረግ ይችላል ማለት ነው። ከዛ በተጨማሪም እንግዲህ በዚህ ፍጥነት እየተገነባ ስለሆነ ብዙዎች ይህንን ፕሮጀክት ወደውታል። ለመረከብም ምንም የሚያሰጋው ነገር የለም ማለት ነው። ምክንያቱም አንደኛ ጊፍት ሪል ስቴት ከዚህ በፊት ወደ 3 መንደሮችን አስረክቧል። ይሄኛው እንግዲህ 4ኛው መንደር ነው። ስለዚህ ታማኝ የሆነ ድርጅት ስለሆነ ብዙዎች እምነታቸውን አሳድረውበታል። ሁለተኛ ደግሞ ፐብሊክ ፓርትነርሺፕ፣ መንግስት በ3 አመት ውስጥ ይህን ፕሮጀክት ገንብተን ለነዋሪው አስረክበን እንድንወጣ ይፈልጋል ማለት ነው። ስለዚህ ከዛም በተጨማሪ የመንግስትን
ከዛ በተጨማሪ መንግስት የሚከታተለው ፕሮጀክት ስለሆነ ተአማኒነቱን ብዙ ሰዎች ያረጋገጡ ነው ማለት ነው። ስለዚህ እንግዲህ ከስር በምናስቀምጥላችሁ ስልክ በመደወል የምትፈልጉትን ቤት በመምረጥ የግሉ ማድረግ ይችላሉ። ጊፍት ሰርቪሶች ነን። መልካም ጊዜ ነው።